ባክ ከራስ በላይ ነፋስ ከራስማ የሚቀድማል ማን አለ? ቤተሰብ የራሳቸው ጉዳይ እነሱ የኛ ጉዳይ ናቸው። እሺ ታላቂ ወይ ናፈቀኝ እኮ በለወሪ እኔ አፈር ልብላ ቀድሜሽ እኔ ልብላ። ምን አይነት መሐላ ነው? ረፊሽ እንደዚህ አይነት መሐላ አላምንም ስትል ነው። ከራሴ በላይ አምንሻለሁ። እስኪ ካመንከኝ 100 ብር ስጠኝ፣ እዚህ 200 ብር አድርጌ እመልስልሃለሁ። ወይ ብር እጄ ላይ የለማ። ከራስ ቤተሰብ ይቀድማል አላልክም? ስጣት እንጂ። ይኸውልህ እኔ ያልኩህን ዝም ብለህ ሄደህ ፊት ለፊቱ አውራ። ከዛማ እምቢ ሲለኝ ከራስ ቤተሰብ ይቀድማል ትለዋለህ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ታናሽ እህት ካለ ብር የለህም፣ ብር ደግሞ እጅ ላይ ካለ እህት የለህም። ይሄንን የመሰለ ንፋስ እያጠገብኩሽ መቼስ ከወጉ ውጭ አጋብዘኝ። ሁሌ አይደል የምጋብዝሽ? አባ እርቦኝ ነው የዳቦ። አረ የለኝም አባ በጣም እርቦኝ ነው። አረ ወንድ ልጅ በጣም ካልቸገረው አይለምንም። በወንድ ልጅ ትጨክናለህ? ታቺ ምን ሆነሽ ነው? ማቀግም መሰለኝ። ያው ደሃ አይደለው? ደሃ ሁሉ ተመሳሳይ ነው። ይቅርታ እርጉዞኜ ለቼክአፕ ብር አስፈልጎኝ ነበር። የለኝም። የኔና ስታሳዝን። አረ ስጣት። በሴት ልጅ ትጨክናለህ? ማቀሽ መሰለኝ። እማቀው ሰው ቢኖር እንደዚህ ለምን ነበር እንዴ? አንቺ ምን ነው የምታቀሳስሪው? መጨረሻ ላይ ራቁቴን ነው ወደ ቤት የምገባው። አባ እባክህ የሳምባ ምርጫ ሞይ መታከሚያ ትችል ያለን ተባባ። አረ ምንም የለኝም። ሲያሳዝን። እኔ እኮ ቢኖረኝ በቃ ስጠውና እኔ ቤት ስንገባ ሰጣለሁ። አንተስ? እሺ አመሰግናለሁ። ቲሸርቴን አውልቅ ሲለኝ ቲሸርቴን አውልቄ ልሰጠው ነው? ቅድም ስመጣ አገኝሻለሁ ብያት ነበር ጓደኛዬ። አግኝቻት ልምጣ? እሺ ሰላም ብያት እንዳትቆይ። መጣ ዛሬ ለሰራው በጎ ስራ ማለት ነው እኔ ነኝ ራት መጋብዝሽ። ዛሬ አየኔት በሏል። ሰራሁለት ወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ ምን ደከመኝ። የመረጥኩልህን ጫማ አልወደድከውም እንዴ? ወድጄዋለሁ። እና አርገውና አሳየኛ። እሺ አርገዋ ልበሽና አሳየኝ። ምንድነው? እንዴ ቅድም ያየነው ቀሚስ ነው። ጫማ ክስክ እናቴ ወየኔ ልጅ የገዛሽልኝ ጫማ እንዴት እንደሚያምር። ቀጣይ ሴሚስተር ላይ ካሻሻልኩ ውጤት ግን ከዚህ በላይ ማድረግልህን አጣጣ። እባክሽ ዶም ማለት ነው። ኦሪጂናል መሆንና ለመሆኑ ለምን ጓደኛዬን አላሳየውም? ይሻላል። እሱ በጣም ጎበዝ ነው ያውቃል። ካልሆነ እመልስለታለሁ ለልጁ። ያንተን መልሰህ እኔን ይዘህ ትመጣለህ እንዴ? ያንቺ ፍላጎት ነው መቅደም እኮ ያለበት። ጨካኝ እህት ለማስባል ነው አይደል? እኔ አይደለም የኔን እኮ ገዛዋለሁ። ትንሽ ቀን በቃ ከዛ በኋላ ገዛዋለሁ። መጀመሪያ አንቺ
ተገግ ማለት አለብሽ። እዛ አንዴ ለብሰሽ አሳይ። እገዛዋለሁ፣ እውነት እገዛዋለሁ። እሺ በቃሽ። አቃተኝ ደከመኝ መች ብዬ አድራለው የመጣው ራሳነ በሰመደንገቴ ተደብቄ ኖርኩ ልክኝ ሆነ። ምን ሆነሽ ነው? ትምህርት ቤት ወላጅ አምጪ ተባለ እና ለዚህ ነው። ምን ችግር አለው? ያወራዋለሁ ችግር የለውም። እናት ወይም አባትሽን ነው ይዘሽ ነው እያለኝ። ደግሞ እንደዚህ የሚባል ነገር አለ እንዴ? ወንድሜን ነው ይዤ የምመጣው እኮ ብየው ነበር። እና ምን አለሽ? ከመንገድ የማንንም ወንድ ይዘሽ ልትመጪ ነው ወይ አለኝ። ታዩ እኔ ያወራዋለሁ። ለዚህ ነው እንዴ? ታዲያ አታልቅሽ እሺ? ታዩ እኔ ሄጄ እናገረዋለሁ። እናቴ ብትኖር እኮ እንደዚህ አይናገረኝም ነበር። እናትሽ እኮ አንቺ ውስጥ አለች፣ ሳቅሽ ውስጥ አለች፣ እንባሽ ውስጥ አለች። እስኪ አንቺ ሳቂና እናትሽንም ማስቂያት። ከሀዘን ማቃችን ይልቅ የደስታ ሳቃችን ያለፉትንም ያሉትንም እናቶቻችንን እናስደስታቸው፣ ስቀን እናስቃቸው። ኧረ እናትዬ ልሸኝሽ በዚህ ፀሐይ። እናትህን በስሟ ነው የምጠራት? እንዴት አወቅሽ? እናትዬ ስትል አያምርብህም? አንቺን መውደድ ነው የሚያምርብኝ። ቀልድ ነው እንዴ? ለምን አታንደው? ማለት እንጨት ነው የሚለው ቀልድህ። በጣም ተናገርሽ። በመንገድ የሚጮውሻ ማንም ይመተዋል። እሺ አቡሽዬ ልሸኝሽ እኮ ነው ያልኩሽ። ብዙ አቅመ ደካሞች አሉ፣ እነሱ ሸኝ። አሁን እሱን ታዩና ነግቢ። እግዚአብሔር ይስጥልኝ። ለምንድን ነው ግን ማትገቢው ግን? ፒፒ ታላቂ አው ነው ብሎኛል። እንዳይበላሽ ነው? አው እንዳትበላኝ። እግርሽ ከምጬ ሳይሻልሽም? እኔ ከምጬ ይሻለኛል። አንቺ ሳትቻይም። አመሰግናለሁ ተሸካሚ። ምን እያለሽ ነው? እየጮኸ ነከሰሽ? ውሻ አንበሳ ላይ ሊጮህ ይችላል እንጂ አይነክሰው። አንበሲት ወይ ነብሮ ይለያል ዘንድሮ። ይለያል ዘንድሮ። ሌዘር የተሰራው ከዶሮ ቆዳ ነው። ኦኬ፣ ከራስ ቆዳ መሰራት ተጀመረ። አንቺ ጅለሽ እንዴ? እኔ እኮ ዶሮ አይደለም ሰው ነኝ እኮ። ዘላቪዝ ብላይንድ ማይ ሄርት ኢዝ ሶ ዋይድ አለ። ምን አይነት ቁንጅና ነው! በኦ ማይ ጋድ ስም ተራ ሰው እየጀነጀነሽ እንዳልሆነ ማመን አለብሽ ቤቢ። ይገርምሻል፣ እኔ በሀገሬ ምርት ምኮራ ሰው ነኝ። እያንዳንዱ የለበስኳቸው ነገሮች ይገርምሻል። ጫሜ ራሱ በአውስትራሊያ ሚዳቆ አገጭ ብቻ ነው የተሰራው እንጂ ሌላው የሀገሬ ምርት ነው። አውቆ ነው ሲዋሽ፣ አውቆ ነው። ይሄኔ እኮ በዶሮ ላባን የተሰራው ጃኬት እያለሽ ነው አይደል? አዎ እኮ ውሸቱን ነው አላልኩሽም? በዶሮ ቆዳ ነው ያልኳት። ይሄው ምን አልኩ? አንተ እኮ ያልከው እኮ በዶሮ ላባ አይደል እንዴ? እኔ በዶሮ ቆዳ ነው ያልኩት። አውቆ ነው። ምን ነው አንተ እዛ እንደ በርበሬ ድድን ስታስጣይል እንደምትውለው አሁን እዚህ መተህ የምትሰክሰው? የኔ ፍቅር እሱን ተይውና እኔና አንቺ ጎጆአችንን እንቀልስ። እንመልስ። እኔ ነኝ መወስዳት። ማን ስለው እኔ እለያለሁ። ዩኒክ ማን እኮ ነኝ። እና ምን እያላችሁ ነው? ዳር ምንም አላላችሁም። ዳግመኛ ላያችሁ አልፈልግም። እና ደስ ነው ፈልገው ቁርስ ለምን አልበላህም? ማን ነው ደግሞ አልበላም ያለሽ? የምሬን ነው። ሼፔን ለማስተካከል ነው።
ለኔ ብለህ ግን ራስን አትጉዳ ታላቂ። ደርሶ አሰበ ያርግሽ። እሺ ምሳ ይዘሃል? እና ቁርሴን ሳልበላ እንደገና ምሴን ምደግምልሽ ይመስልሻል? አሁን እቺ እንጀራ ለሁለት ምሳቃ በቅታ። ታናሽ እህቴ ሆይ የሰናፍጭ ታክል እምነት በውስጥሽ ቢኖር ኖሮ የቤታችን መሶብ ባልሳሳ ነበርን ይላል። በልበል አንተ ብዙ ታወራለህ። አምጣ ምሳቄ። ቆይ ውሃው ልቅዳልሻ። በዚህ ሁኔታ ግን እንዴት ነው የምንዛለቀው? ኧረ ጸበይን አስተካክላለሁ። ተው ተመከር ግን ተው። ማን እንደኔ ንገርኛ የሆነ ድለኛ ማን እንደኔ ንገርኛ የሆነ ድለኛ እንደኔ ንገርኛ የሆነ እኔ ምልሽ ግን ምሳቃ ይዘሻል? አዎ ይዣለሁ። በቃ ዛሬ አንድ ላይ እንበላለን። ምን ነው ግን ብታይ ወንድሜ ማለት ነው ለኔ ብቻው ቀጥሮ ለራሱ ሳይቋጥር ሄደ። ደሞ በዛ ላይ ቁርሱን ላልበል። ኡፍ ወይኔ ባቶኝ እኮ ይቆጨኝ ነበር። ይሄ መተሳሰባችሁ እኮ ነው ደስ የሚለኝ። ከባዶ ምሳቃውን አስቀምጬው ልምጣ። ዘሻል ባዶን ሌላ ሆኗል እኔነት አፍዶብኛል። በቃ ልሂድ። አሳይመንት ፍናት ይሁን እንዴ? አሳይመንት ይረስቸው። እኔ ሊሆን እንጂ የማልጠቅም ርካ ምንም ጊዜ ቢሆን አንቺን ክፋይንካ። ቁርሱንም እኮ አልበላም። ጭራሽ ምሳቃውን ለኔ ከቶልኝ ነው ሄደው።